ኦሪት ዘፍጥረት ምዕራፍ 32 ከቁጥር 22 በዚያች ሌሊትም ተነሳ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ ወሰዳቸውም ወንዙንም አሻገራቸው ከብቱንም ሁሉ አሻገረ ያዕቆብ ግን ለብቻው ቀረ አንድ ሰውም እስከ ንጋት ድረስ ይታገለው ነበር እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው የያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ ከቁጥር 26 እንዲህም አለው ለነጋ አቅላልቷልና ልቀቀኝ እርሱም ካልባረከኝ አለቅህም አለው እንዲህም አለው ስሜ ማን ነው እርሱም ያዕቆብ ነኝ አለው አለውም ከእንግዲህ ወዲህ ስሜ እስራኤል ይባል እንጂ ያዕቆብ አይባል ከእግዚአብሔር ከሰውም ጋር ታግለህ ምን ሆነ ታግለህ አሸንፈሃልና ከቁጥር 29 ያዕቆብም ስምህን ንገረኝ ብሎ ጠየቀው እርሱም ስሜን ለምን ትጠይቃለህ አለው በዚያም ስፍራ ባረከው አሜን ከቁጥር 30 ያዕቆብም እግዚአብሔርን ፊት ለፊት አየው ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው ጵኒኤልንም ሲያልፍ ፀሐይ ወጣችበት ይላል እርሱም በጭኑ ምክንያት ምን ያደርግ ነበር ያነክስ ነበር ይላል የእግዚአብሔር ቃል ጎናችሁ ያለውን ሰው እስኪ ነጋ ድረስ ታገል ተባባሉ እስቲ ያዕቆብ ከነጋለት በኋላ ታገለ እንዴ አልታገለም ትግሉን አብቅቷል ምክንያቱም ምሽቱ ምን ሆነለት ሌሊቱ ምን ሆነለት ነጋለት ያዕቆብ ብቻውን ሳይሆን ያዕቆብ ቤተሰብ በራሱ ታጋይ ነው እንየው እስቲ ዘፍጥረት 30 ከቁጥር 8 ራሔልም ብርቱ ትግልን ከኢተ ጋር ምን አልዩ ታገሊው አሸነፊውም ትላለች ምክንያቱም በሶሪያዊው ላባ ቤት ነበረ ያዕቆብ የነበረው አይደል እዛ በነበረ ጊዜ ያዕቆብ የወደዳት ወይንም ያፈቀራት ልጅ ማን ነበረች ራሔል ነበረች አይደል እና በአገራቸው በሶሪያውያን ካልቸር ግን ታላቅ ያለ ታናሽ አያገባም አይሰጥምና ለራሔል ተብሎ 7 ዓመት ሙሉ ያዕቆብ ለላባ ምን ሆነለት ተገዛለት በጣም የሚገርም ነገር ነው የሰው ልጅ ትዳር ለማግባት ምን ያህል ዋጋ እንደሚከፍል ከዚህ መገንዘብ ይቻላል አንዳንድ ሰው ትዳር ማግባት በጣም ቀለል አድርጎ የሚያዩ ሰዎች የሉም ወንዶችም ሴቶችም ያዕቆብ ግን ሚስት ለማግባት ራሔልን ለማግባት ስንት ዓመት ተገዛ 7 ዓመት 7 ሳምንት ነው እንዴ 7 ቀናት ነው እንዴ 7 ዓመታትን ሙሉ ተገዛላት ፍቅር ዋጋ ያስከፍላልና 7 ዓመታት ሙሉ ተገዝቶለት አሁን ጨርሻለሁ ራሔልን ስጠኝ ብሎ ሲለው ፕሮግራሞች ተካሄዱ ሰርሞኒው ሲያልቅ ቀኑ ሲመሽ ላባ ደግሞ ያደረገው ነገር ራሔልን ሳይሆን ማንን ይሰጠዋል ልያን ሰጣት ሲነጋ ራሔል አልነበረችም ሴቲቱ ማን ነበረች ልያ ነች ይሄ በጣም አስቸጋሪ ነገር ነው ልያ ማለት ደግሞ የስሙ ትርጉም በራሱ አይነ ምንድነች አይነ ልም ማለት ነውና ያዕቆብ ተከፋ ጀስት አንደም ስላገባ ምንም ማድረግ ስለማይችል አግብቷታል ነገር ግን በጣም ተከፋ አንድ ነገር አስቡ ያላፈቀራቸዋትን ያልወደዳቸዋትን ልጅ
የሆነ ሰው አስገድዶ ቢሰጧችሁ በትዳር መኖር ትችላላችሁ? ከባድ ነው። ለማንኛውም ግን አገባታለሁ ጀስት አገብቻታለሁ። ነገር ግን አሁንም ስለ ራሄል ሲባል እንደገና ሌላ 7 ዓመት ጨምርልኝና ምን ይላለሁ? እገዛለሃለሁ 7 ዓመት ጨምርልኝ፣ አንዴም አፍቅሪያታለሁና ልተዋት አልችልም ይለዋል። አሁንም ደግሞ ፍቅር ዋጋ ያስከፍላልና ሌላ ስንት ዓመት? 7 ዓመት ሙሉ አሁንም ደግሞ ቃል ኪዳን አደረጉና አሁንም ደግሞ ሌላ 7 ዓመት ተገዛ። ደምሩ ስንት ሆነ? 14 ዓመት ሙሉ በላባ ቤት ታገለ። ከ7 ዓመታት በኋላ ላባ ለያዕቆብ እንደገና ደግሞ ራሄልን ሰጣት። ከበጎቹ ጋር ደግሞ እንደገና ሲሰራ በላባ ቤት 6 ዓመት አሳልፏል። ስንደምረው ስንት ሆነ? 20 ዓመት። 20 ዓመት ሙሉ ኑሮ ለማሻሻል ህይወቱን ለመምራት ብሎ በጣም የታገለ እጅግ የሚያሳዝን ሰው ነው ያዕቆብ። በዚህ መካከል ግን እግዚአብሔር የልያን መናቃየና ምኖችን ሰጣት? ልጆችን ሰጣት። ራሄል ግን ልጅ አልነበራትም። ማህፀኗ ተዘግቶባት ነበርና አንድ ጊዜ ከያዕቆብ ጋር አወራችው። በእግዚአብሔር አምልሃለሁ ለኔ ልጅ ስጠኝ ብላ ያዕቆብን ትይዟለች። አደገኛ ጥል ተፈጥርበታለች። ያዕቆብ ግን እኔ ልጅ ላንቺ ለመስጠት እግዚአብሔር ፈጣሪ ነኝኒ እንዴት ብለሽ ነው ልጅ ስጠኝ ብለሽ የምትይኝ ብሎ አላት። በአይሁዶች ባህል አንድ የምታውቅ ነገር አለ። አንዲት ሴት በሰራተኛዋ አንድ ልጅ ብትወልድላት ያ ልጅ እንደ ሰራተኛ ልጅ ሳይሆን እንደ ራስ ነው፣ እንደዛ ነው የምታሰበው በዛን ጊዜ። እንደዚህ አይነት ባህል አለ። ያዕቆብ ይሄን ሁሉ ዘመናት ታገለ። ራሄል ደግሞ ለኔ ልጅ ባይኖረኝም በሰራተኛዬ ወልዶልኛልና እንግዲህ ባለ ልጅ ለመሆን ከማን ጋር ታገሊው? ሊያ ጋር ታገሊውና ምን አደረኳት? አሸነፍኳት አለች። የያዕቆብ ህይወት በትግል የተሞላ ነው። ያዕቆብ ብቻውን ሳይሆን ትዳሩን በሙሉ ምን ይላል? በትግል የተሞላ ነው። በደረሳችሁበት የኑሯችሁ ስታንዳርድ ግን መርካት የለባችሁም። ሌላ ክብር አለ። እጅግ በጣም ታግሏል። ወደ ክፍሉ ሊመልሳችሁ። ከዚህ ሁሉ በኋላ ግን 32 ምዕራፍ ዘፍጥረት 32 ከቁጥር 1 ጀምሮ ስናነብ የላባ ፊት እንደ ድሮ ለኔ አልሆነልኝም፣ አባታችሁ ፊቱን ለኔ ምን አድርጎብኛል? ቀይሮብኛልና ምን ይሻለኛል ብሎ ከሚስቶቹ ጋር ሲመካከር ሚስቶቹ የተወሰነውን ቢያዝኑበትም ግን በያዕቆብ ሐሳብ ተስማሙና በመውጣት እንውጣ በሚለው ሐሳብ አንድ ቤተሰብ ሙሉ ተስማማ። ከዛ በኋላ ያዕቆብ ልጆቹን ይዞ ሚስቶቹን ያዘ፣ ከብቶቹን ሁሉ ያዘ። ያዕቆብ ወደ አባቱ አገር ጉዞን ጀመረ። ክብር ለእግዚአብሔር ይሁን። እስቲ እንደዚህ በሉ፣ እስኪነጋልን ድረስ እታገላለሁ በሉ። እስኪነጋለት ድረስ፣ እስከ ንጋት ድረስ አንድ ሰው ይላል ይታገለው ነበር። የሚታገል ሰው በህይወቱ ይለወጣል። የሚታገል ሰው ከሸለቆ ይወጣል። የሚታገል ሰው እንባው ይታበስለታል። የሚታገል ሰው በሮቹ ይከፈቱለታል። በህይወታችሁ ዘመን ተስፋ አትቁረጡ። ዛሬ ባይሳካላችሁ ነገ ይሳካላችኋል። ዛሬ ቢዘጋጋባችሁ ነገ ደግሞ ይከፈትላችኋል። ዛሬ ብትታመም ነገ ትድናለህ። ስለዚህ ትግልህን ቀጥል እንጂ ትጥቂ አይፈታ። ወደ ኋላሽ አትመለሺ። እግዚአብሔር ትናንትና አምላክ ነው፣ የዛሬ አምላክ ነው፣ የዘላለምስ አምላክ ነው። እግዚአብሔር የእንደገና አምላክ ነው። እግዚአብሔር እንደገና ያስብሃል። እግዚአብሔር እንደገና ያስብሻል። እግዚአብሔር እዚህ ቤት እንደገና ያስባችኋል። የመታገል ውጤት አንደኛው መነካት ነው። አሜን አሜን። እግዚአብሔር እንዲነካላችሁ ትፈልጋላችሁ። የተነካና ያልተነካ ሰው አንድ አይደለም። የተነኩ አገልጋዮችና ያልተነኩ አገልጋዮች አንድ ሊሆኑ አይችሉም።
maybe some of us we can preach the word of God እንዘምርም እንችላለን ነገር ግን ላንነካ እንችላለን ኢየሱስ ያድናል አሜን የተነካና ያልተነካ ሰው አንድ አይደለም የሚሰብክና የተነካ የሚዘምርና የተነካ መሪና ያልተነካ መሪ አንድ ሊሆን አይችልም ምናልባት በአንድ ገበያ ልትነግድ ትችላለህ ምናልባት በአንድ ከተማ ልትኖር ምናልባት በአንድ ቸርች አባል ልትሆን ትችላለህ ነገር ግን የተነኩና የተነኩ ሰዎች አንድ ሊሆኑ አይችሉም ክብር አንድ ስሙ ያዕቆብን ወደ መነካት ያደረሰው መታገሉ ነው ሃሌሉያ አሜን ተናገሩ ዛሬ በሉ እስቲ ዛሬ እግዚአብሔር አምላኬ ሹልዳዬን ይነካከዋል በሉ ሃሌሉያ እስክትነካ ጊዜ ድረስ የህይወትን እግዚአብሔር ያየልህን ነገር ፍሪሊ ኦር ራይት ወይ ልትወርስ አትችልም የተነካ ሰው ሃሌሉያ እጅግ ለዚች ቤተክርስቲያን ብቻ ሳይሆን ለዓለም ሁሉ ህብረተሰብ የተነካ ሰው እጅግ አስፈላጊ ነው ምን የሆነ ሰው ጌታ ሆይ ንካኝ በሉ ያዕቆብ ሲታገል የነበረው ልነካ ብሎት ባይሆንም ትግሉ ግን በጣም ከፍ ያለ ሲሄድ አንድ ሰው የተባለው ግን ሰው አልነበረም ሰው የተባለው ወደ 30 ቁጥር 29 30 ላይ ሲታዩት እግዚአብሔርን እንዴት አየሁት ፊት ለፊት አየሁት አለ እዛ ጋር ሰው ይላል እዚህ ጋር ደግሞ እግዚአብሔር ሆኗል ሃሌሉያ እንደዚህ በሉ እስቲ ያዕቆብ ለምን ተነካ በሉ ያዕቆብ ከመታገሉም በላይ መታገሉን ብቻ አትዩ ከእግዚአብሔርና ከሰው ጋር ታግሎ ምን አድርጓል አሸንፏል ሃሌሉያ አሜን ሃሌሉያ የሚያሸንፍ ሰው ይነካል ልብ በል መታገሉን ቀጠለ አንድ ስሙኝ ከታገላችሁ በኋላ ተስፋ አትቁረጡ አንድ 3 ወር ከታገልሽ በኋላ ተስፋ አትቁረጪ አንድ አመት ካገለገልክ በኋላ ተስፋ ቆርጠ ወደ ኋላ አትመለስ ትግልህን ቀጥል መታገልህን ቀጥል እግዚአብሔር አምላክ ሃሌሉያ ታምራዊ በሆነ መንካት እግዚአብሔር ይነካሃል መነካት ያለብህ ነገር ሁሉ ዛሬ ይነካል ነገም ይነካል መወገድ ያለብህ ሁሉ ነገር ዛሬ ይወገዳል ሳይ አሜን አሜን ብዙ ከዘመርክም በኋላ የሆነ ስንፍና ይታይባል ብዙ ከዘመርክም በኋላ የሆነ ክፍተት ይታይባል ብዙ አባል ሆነ ብዙ ለጌታ ካደረክም በኋላ የሆነ ክፍተት ይታይባል ብዙ ከተነበይም ብዙ ከዘመርም በኋላ ያልተነኮሱ ሰዎች ምን ይታይባቸዋል የሆነ ነገር ይታይባቸዋል የሆነ ነገር እንዳይታይብ ትፈልጋለህ በእግዚአብሔር መነካት አለብህ ዛሬ አምላካችን እጅ ይነካናል ዛሬ ኢየሱስ እጅ ይነካሃል ዛሬ በማንም እጅ ሳይሆን አስቸጋሪ ነገር የሚጥልልህ የሚያስወግድልህ የጌታ መልአክ ይነካል የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር በዚህ ማለዳ በእጆቹ ይንካን ቃል አውጡ ጌታ ሆይ ንካኝ በሉ ለምኑ ጌታ አሁን ንካኝ በሉ ስትታገል ትነካለህ ስትታገይ ትነካለሽ ብሎ ተነካና አስቸጋሪው ነገር ይወገድልኝ ተነካና እግዚአብሔር ክብሩን ያሳይ እስኪነጋ ድረስ ታገል እስኪነጋልሽ ድረስ ምን አርጊ ታገይ እግዚአብሔር ዛሬ ይነካል አንተ ስትነካ ኢኮኖሚ ይነካል አንተ ስትነካ ትዳር ይነካል አንተ ስትነካ ገበያ ይነካል አንተ ስትነካ ራዕይ ይነካል እኔ ስትነካ ራዕይ ይነካል አንተ ስትነካ ነገር ሁሉ ይነካል ለ12 ዓመታት ሙሉ ደም ሲፈስ የነበረች ሴት አንድ ጊዜ ኢየሱስን ወሬ ሰማች ሃሌሉያ ከበስተኋላ መጥቼ ልብሱን የነካሁት እንደሆነ የደሜ ምንጭ ምን ይሆናል አለች ይቆማል ብራዘር ስትነካ የሚቆም ነገር አለ ስትነካ የበሽታ ምንጭ ይቆማል የህመም ምንጭ ይቋረጣል የደሙ ምንጭ ይቋረጣል
የችግር ምንጭ ይቋረጣል። የችግርና የፈተና ምንጭ ይቋረጣል። እጅ በአፍ ጭነህ ትመለሳለህ ከዚህ ቤት። ያዕቆብን እግዚአብሔር ነካው። ለ12 ዓመታት ደም ሲፈሳት የነበረችው ሴት ግን ራሷ ነካች። በደንብ ስሙኝ። ዛሬ ወይ ትነካለህ ወይ ትነካለህ። ስትነካም ሆነ ስትነካ እግዚአብሔር አምላክ በሕይወት አንድ ነገር ያስቋርጣል። ዛሬ የሚቋርጥ ነገር አለ። ይሄ በሽታ አምናም ነበረብኝ ዛሬም ጌታ ሆይ ታመማለሁ የምትሉ ሰዎች ጆሮአችሁን በጣም ስሙኝ። የኔ ነገር ከዛሬ 3 ዓመት በፊት ነበረብኝ። ከ2 ዓመት በፊት ይሄ ችግር ከኔ ጋር ነበር። ጌታ ሆይ ዘንድሮም ያሰቃየኛል። ጌታ ሆይ ዛሬም በላይ አለ። ጌታ ሆይ ምን ይሆናለሁ? አያተም የሞተው በዚህ በሽታ፣ አባቴም የተወገነው በዚህ በሽታ፣ ይሄው እኔንም ያሰቃየኛል የምትሉ ሰዎች መልእክት አለኝ። ትነካለህ፣ ትድናለህ። ትነካለህ፣ ትፈወሳለህ። መወገድ ያለበት ሁሉ ነገር ይወገዳል። መነቀል ያለበት ሁሉ ነገር ይነቀላል። ረሃብ ዕጣ ፈንታዬ ነው ብለህ አትቀመጥ። በቃ ለበጎ ነው፣ ችግሮች ሁሉ ለበጎ ነው ብለህ አቅፈህ አትቀመጥ። እግዚአብሔር ከብብትህ ስር ያስወግደው እሱን። ብዙ ሰዎች በጥቅስ ምርቃና ችግሮቻቸውን እንደ ወዳጅ አድርጎ ቤታቸው አቅፈው ተቀምጠዋል። ብራዘር ለበጎ ነው የሚለው ቃል አውድ አለው እንዴ? በጎ ለሁሉ በጎ ነው እንዴ? አይደለም። አንደኛው ልጅ ሞቶብኝ ሁለተኛው ሊሞት ከደረሰ ለበጎ ነው ጌታ ይችላል ብለህ አትግደለው ልጁን። ና አጸልይ እዚህ ቤት። ዘንድሮ ባዶ ከከረም አምና ባዶ ከከረም ዘንድሮም በባዶ አትኑር። እሱ ያውቃል ብለህ አትተኛ። አንተ ራስህ ታገል። አንተ ራስህ ታገይ። ስማኝ፣ በሽታህን እንደ ዕጣ ፋንታ እንደ እድል ፋንታ አድርገህ አትቀበል። እኔ ልንገርህ፣ እየታገልክ ያለ እግዚአብሔር ይነካል። ባለፈው ሳምንት አጸልየሽ ካልዳንክ ዛሬም አጸልይ እንጂ ታገል እንጂ ብሎ ዘመንን ሁሉ ታግለህ ካልተሻለልህ ዘንድሮም ታገል እንጂ እንደ ዕጣ ፋንታ አድርገህ መከራንና በሽታዬን እግዚአብሔር የሰጠኝ ጸጋዬ ነው ብለህ አትቀመጥ። ያዕቆብ እየታገለ የተነካው እግዚአብሔር በዚህ ሲገል ይነካል። ተናገሩ አምናችሁ የኔ ነገር በሉ። አሁን ይነካል። ያዕቆብ እየታገለ ምን ሆነ? ተነካ። የሆነ ነገር የሚያስቸግራችሁ ሰዎች አላችሁ እዚህ ቤት። ጌታ እባክህ ቁረጥልኝ፣ ጌታ እባክህ አስወግድልኝ የምትሉ ሰዎች ታገል። ዛሬ ትነካለህ። ያስቸጋሪው ፓርት ዛሬ ይነካል። ያ ያስቸገረ ነገር ዛሬ ይነካል። ያዕቆብ ስግብግብ ነበረ፣ ተነካ እና ልክ ገባ። ያዕቆብ አስቸጋሪ ሰው ነበረ፣ አስቸጋሪ ሰው ነበር። አምላክ እግዚአብሔር ነካውና ልጁ ለሰለሰ። ሰውየው እግዚአብሔር ያለሰልሳል። ኢየሱስ ያድናል። ትነካለህ። ንካኝ በሉ እስቲ። የሆነ ነገር የሚያስቸግራችሁ ሰዎች የራሱ ጉዳይ አትበሉ፣ ንካኝ በሉ፣ ታገሉ እንጂ ኢየሱስ ጌታ ነው። አሜን አሜን አሜን። እታገላለሁ በሉ፣ አልተኛም በሉ፣ አልቀመጥም በሉ። ዛሬ ባይሳካል ነገ ይሳካል። ዛሬ ቢከፈት ቢዘጋ ነገ ይከፈታል። ጠዋት ብትራብ ከሰዓት ትጠግባለህ። ዛሬ ባታገለግል ነገ አንተ አገልጋይ ነህ። ሁለተኛው የትግል ውጤት አንደኛው ምንድን ነው? መነካ። ሁለተኛው ከቁጥር 25 ተመልከቱ። እንዳላሸነፈው ባየ ጊዜ የጭኑ ሽልዳ ነካው። አንደኛው ያዕቆብም የጭኑ ሽልዳ ሲታገለው ደነዘዘ። 26 እንዲህም አለው ልነጋ አቅላልቷልና ሊቀቀኝ፣ እርሱም ካልባረከኝ አልለቅም። እንዲህም አለው ስምህ ማን ነው? ከ27 እስከ 28 ተመልከቱ። ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ማን አይባልም። ከሰውም ከእግዚአብሔር ደግሞ ታግል ያሸንፋል። ሁለተኛው የትግል ውጤት የስሙ መቀየር ነው።
ክብር 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 አንቱ ለጌታ ለኢየሱስ። በአይሁድ ስም የሚወክለው ወይንም ኢንዲኬት የሚያደርገው ኔቸርን ነው። በአይሁድ ይሄ አበራ፣ አብርሃም፣ ገብሬ፣ መስቀል የሚባለውን ስም እንደቀላል አያዩትም እነሱ። እኛ ጋር አባቴ በሰው እጅ ከሞተ ልጃችን ምን ብለን ምን ሰይመው? ደመላሽ። ሄዶ ምን የሚል ነው? ካደገ በኋላ የአባቱን ገዳይ ምን ብለን ነው የምንለው? ደመላሽ ተብሎ የተሰየመው። ጋና አንተ ደመላሽ ስትል ነፍሰ ገዳይ መንፈስ መጥቶ በሕፃኑ ላይ ይገባው። አንተ እኔ አይሰየምከው፣ አንተ ምን ሊያሰየምከው? ደመላሽ። እዛ ሰዓት ክፉ መንፈስ አድጎ እንዲገል መንፈሱ ምን ይደረግበታል? ሕፃኑ ላይ ገብቶበታል። አንተ እኔ ደመላሽ ያልከው ከኔ ጋር ናችሁ? በነገራችን ላይ ገና ጠና እያለ ምን ነው ዘሎ ከዛ እናት ይወለ አባት ይወለ። ኢየሱስ ጌታ ነው። ስም እንደ ቀላል ነገር አትዩ። ኢየሱስ ጌታ ነው። ያዕቆብ ማለት ምን ማለት ነው? ያዕቆብ ማለት አስቸጋሪ አይደል? ያዕቆብ ባህሪው ምንድነው? የሚያስቸግር አይደል? አታላይ አይደል? እግዚአብሔር ያዕቆብ በሚባለው ስም መቀጠል የለብህም አለው። አስቸጋሪ ነገሮቻችሁ ይቀየርላችኋል። እኔ የምለው አንዳንድ ሰዎች እኮ ይሄን ትግል መንፈሳዊ ትግል ነው ብሎ ይሉታል። መንፈሳዊ ትግል አይደለም። እንዴት በለኝ? የጭኑ ሹልዳ መንፈሳዊ ነው እንዴ? ስጋ እኮ ነው። እግዚአብሔር እኮ ይሄን እኮ ነው። ይሄ ከዚህ ስጋ ጋር ነው የታገለው። በዚህ ስጋ ነው የያዘው። ልቀቀኝ አለቅም፣ ልቀቀኝ አለቅም፣ ልቀቀኝ አለቅም። መንፈሳዊ ትግል አይደለም። በአካል ነው የታገለው። አንድ ሰው ማይልም እንዴ? አየህ he saw God in angelic form or human form። ያዕቆብ እግዚአብሔር ያየው በኤንጀሊክ በመላክ ፎርም ነው ኦር ደግሞ በሂውማን ፎርም ነው ያየው እግዚአብሔርን። አሁን እግዚአብሔር እንዳላሸነፈው ባየው ጊዜ እኔ እግዚአብሔር ደስ የሚለኝ ሰባብሮ አይሄድም። ቀስ አድርጎ ይነካና የተወሰነ ፓርቲ ይነቅልልሃል። ከእንግዲህ ወዲህ አንተ በምድር ላይ እኔ ከኔ ጋር ትታገለኛለህ ምን አይነት ደፋር ቢሆን ነው ብሎ እዛው አጠፋው እንዴ? እዛው አጠፋ። እስቲ አልጠፋም በሉ። እኔ እግዚአብሔር ደስ ይለኛል። ቸር ነው በእውነት። ስሚ ማን ነው? ያዕቆብ ነኝ ያለው። አስቸጋሪ ነኝ፣ አታላይ ነኝ፣ ክፉ ሰው ነኝ፣ ወንድሜን አታልያለሁ፣ አባተንስ የኔ ስራ ሁሉ ምንድነው? ማታለን ችግር ሆኖብኛል ስለው በላንተ አለ ከዛሬ ጀምሮ ያዕቆብ አትባልም። ስምህን እንዳለ ምን አደርግልሃለሁ? ቀይሬልሃለሁ። ከዚህ ሰዓት ጀምሮ ያንተ ስም እስራኤል ነው። የትግሉ ውጤት የስሙ ምንድነው? መቀየር ነው። በዘላለም የሚቀየር ነገር አለ። በእስራኤላውያን የስማቸው መቀየር የመባረካቸው ምልክት ነው። ልብ ብለህ ስማ። አንድ ስም ቀና ብላችሁ አብርሃም ነበር አይደለ? ሃን ነበረችም። አብርሃም የነበረው ሰውዬ አብሪ ሃም አለውና ባርክ ያለው ዩአር ፋዘር አለው። አሜን ነው። ምን የነበረው ሰው አብርሃም ማንም ሰው አብርሃም ሲባል የነበረው ሰውዬ ሃ ብቻ ጨመረ። አቤት አቤት አቤት! ምን ብቻ ጨመረ? ሃ አስገባና ከአብሪ ሪ ጠጋ አደረጋት ወደዚህ። እዚህ ሃ መግባት አለበት አለ። ሚኒም ጠጋ አደረገ። አብሪ ሪንም ጠጋ አድርጎ መሀል ምን ሃ ብቻ በአንድ ሆስፒታል ሃ ብቻ ገባና ስሜ ተቀይሯል። ምን አድርጌሃለሁ? ባርኬሃለሁ። እግዚአብሔር ሊባርክ ከፈለገ አንዲት ሆሄ ይበቃዋል። አንዳንድ ሰው 20 ዘመናት ሙሉ ታገላችሁ አይደለ? እግዚአብሔር ሊባርክ ሲፈልግ አንድ ሰከንድ ይበቃዋል። አብርሃምን አብሪ ሃም አለውና ምን አድርጌሃለሁ? ባርኬሃለሁ። አባት ነህ አንተ። ከእንግዲህ ወዲህ ሁሌ ልጅ ሆነህ አትኖርም። ልጅነትን ሰብሬልሃለሁ። የአባትነትን ስፒሪት ሰጥቼሃለሁ። ከእንግዲህ ወዲህ በኑሮ ልጅ አትሆንም። እግዳ ልጅ አትሆንም። ሁልጊዜ ልጅ አትሆንም። እግዚአብሔር ከክብር ጋር ያገናኛል። እግዚአብሔር ከያለህ ነገር ጋር ያገናኛል። እግዚአብሔር ከራስህ ነገር ጋር ያገናኛል። አሜን አሜን።
ልጅነት በቃ አለው። ከእንግዲህ ወዲህ በዳዴ አትወድም አለው። ቀይሬልሃለሁ አለው። የሚቀየርላችሁ ነገር አለ። የሚቀየርልህ ነገር አለ። አባ ይሄ ለኔ አርግልኝ፣ ይሄ ለዚህ ጉባኤ አርግላችሁ። እጆቻችሁ ከፍ ይበል። እግዚአብሔር ሆይ በሉ። ዛሬ በኔ ህይወት የሚቀየርልኝ ነገር አለ በሉ። አሁኑኑ ይቀየርልኝ በሉ። እባክህ ይቀየርልኝ በሉ። ማየት የማልፈልገው ነገር አለ በሉ። የማልወደው ነገር አለ በሉ። ንገርልኝ በሉት። አራግፍልኝ ምታልኝ በሉት። ተባረክ። ሶራ ነበረች አይደል? ሶራ ምን አላት? ሶ ፊደል እንደዚህ የነበረችውን ከማን ያለችውን ቅንጥስ አድርጎ እግሯን ሰበረና ዳር በኩል አምጥቶ ሰካ አድርጎ ሶን አደረገና አንቺ እናት ነሽ አላት። ጨምሩለት። ለጌታ ነው በእውነት። የትግል ውጤት ሁለተኛው ምንድነው? የስም መቀየር ነው። ዛሬ በዚህ ማለዳ አንድ ነገራችሁ እንደሚቀየርላችሁ ታምናላችሁ? እውነት የእግዚአብሔርን ቃል ታምናላችሁ? እውነት በዚች ማለዳ ትግላችሁን ቀጥሉ። በሕይወታችሁ አንድና ሁለት ነገር ተቀይሯል። አንድና ሁለት ነገር ተቀይሯል። አንድና ሁለት ነገር ተቀይሯል። ከቁጥር 29 ተመልከቱ። 29 ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስምህን ለምን ትጠይቃለህ አለው። በዚያም ስፍራ ምን አደረገው? ባረከው። ሶስተኛው የትግል ውጤት መባረክ ነው። ስትታገል ብሎ ትባረካለህ። ስትታገል አትጎሳቆልም። ስትታገል ወደ ኋላ አትቀርም። የሚታገሉ ሰዎች የሚባረኩ ናቸው። ተባባሉ። የሚታገሉ ሰዎች የሚባረኩ ናቸው በሉ። ስማኝ፣ ሰነፍ ሰው መቼም አይባረክም። ተላላ ዝም ብሎ ምዞር እነዚህ ዘዋሪ የሆኑ ሰዎች እድሜ ዘመናቸውን አይባረኩም። ትግል ይቀጥል። እግዚአብሔር በዚህ ማለዳ ይባርካል። የያዕቆብ ሕይወት ደስ የሚለኝ በቃ ስሜ ተቀይሯል ሃሌሉያ ብሎ ወደ ቤት አልገባም። ለመሆኑ ያንተ ስም ማን ነው አለው። አቤት ያዕቆብ ጌታ ይባርከው በእውነት። አንዳንድ ሰው እዚህ መኪና ቃል ወጥቼ መኪና ስገዛ ዳግመኛ ይመጣል እዚህ አበይ ሊጠይቀኝ ይችላል። ዘንድሮ አገልጋዮች አስቸጋሪዎች ናቸው። ይሄን ያህል ስጠኝ ካለ ምን ሆናለሁ ብሎ እዛው እንደዛ አገልጋይ ነኝ እንደዛ ሰው ነኝ አትጠብቀኝ። ስንት ሰው ገዛ መቼ ይሄን ገዝታል በኔ ቃል ገታ በኔ ሆኖ እንደዚህ ሰርቷል አምጣ ብያቃለሁ። እዚህ ቤት ብያቃለሁ። ምን ቢሆን ማስተማራችሁ የሚሰጥ በልግስና አይዙዙ ገዝቼ ወንድሜ እንደዚህ ከመሰከርክ በኋላ ይሄን አምጣ ካለኝሳ ያዕቆብስ እንደዛ ነው አይደለም። በቃ ስሜ ተቀይሯል ሃሌሉያ ምናምን ብሎ አልሄደም። ቆይ ጥያቄ አለ ያለው ምን ነው ሲባል ለመሆኑ ያንተ ስም ማን ነው ስለው እግዚአብሔር ደግሞ እኔ የእስራኤል አምላክ የአብርሃም አምላክ አለው እንዴ አላለም። ስሜን ለምን ይስጥኛል? ስምህን ቀይሬልሃለሁ ካለው በኋላ ግን ምን አደረገው? በአንድ ቃል ባረከው። አሜን። የኔ ነገር ተቀይሮልኛል፣ ግን አንተን የቀየርከኝን አንተን ማወቅ ይፈልጋል ማለቱ እኮ ነው። እኔን ፈውሰኛል፣ ግን አንተ ማን የፈወስከኝ ግለሰብ? እኔን ባርከኛል፣ እኔን ይሄው ነካኝ፣ ይሄው ተዳስቅ ያልተነካው፣ ግን ለመሆኑ ይሄን ሁሉ ያደረክኝ ያለው አንተ ማለቱ አይመስላችሁም? በቃ ለማወቅ ጓጓ። በጣም ይሄን ጌታ ማወቅ አለብኛል፣ ይሄን ግለሰብ ማወቅ አለብኝ። ስሜን ለምን ትጠይቀኛለህ? ከዛ በኋላ ግን አልተቆጣበትም። በቃ እግዚአብሔር ልቡን አይቶታል። አንድ ጊዜ ምን አደረገው? ባረከው። ትግላችሁን ቀጥሉ፣ እግዚአብሔር ይባርካችኋል። አንድ ነገር ቢየብል ከነም ጭምር እንዳንና ጀት ፈራው። እግዚአብሔር ይሄ የድህነት መንፈስ እግዚአብሔር ይወዳል አይወድም? እንዳይስማማህ በኢየሱስ ስም ጸለይኩ። ይሄ በቃ ይሄን የማትቃወመው ቀንበር የለም። በቃ ተመቻችቶልኝ ተስማምተህ የምታኖረውን የመከራ መንፈስ በሽታ መንፈስ በክርስቶስ ኢየሱስ መጥቻለሁ ከዚህ ቤት
በእውነት ይመታለሁ። በኢየሱስም ይመታ። አንዳንድ ሰው ተስፋ ቆርጧል ይመስለኛል። ምንም በቃ ምንም እኔ እድሜ 40 ገብቷል። አበባክ ተወኝ በቃ እኔ ኢጣፋንታይን አግኝቻለሁ። እኔ ከዚህ በኋላ ሰርቼ አልለወጥም ተወኝ የሚል መሰለኝ። ኖ እግዚአብሔር አብርሃምን በስንት እድሜው ባረከው? ወደ 100 አልተጠጋም እንዴ? እግዚአብሔር ይባርካለሁ ካለ እድሜ አይገድብም። ብዙ የለፋችሁ ሰዎች፣ ብዙ ግራ የተጋባችሁ ሰዎች፣ ብዙ ያለቀሳችሁ ሰዎች፣ ብዙ ግራ የምትጋቡ ሰዎች ዛሬ ማለዳ ትግላችሁን ቀጥሉ። ነገ ሌላ ቀን ነው። እግዚአብሔር ይባርካል። መስራት ጥሩ ነው። ስራ አትዙር። እሺ ዝም ብለህ አትዙር። የሆነ ሸሚዝ ለብሰህ አትዙር። የሆነ ኮት ለብሰህ አትዙር። የሆነ ጫማ አድርገህ አትዙር። የሆነ ዝም ብለህ አትዙር። እዚህ የነገርክ ማታ ተማር። የሆነ ሹፌር ከሆንክ ማታ ትምህርት ቤት ግባ። ታገል። አትቀመጥ፣ አትተኛ፣ ተስፋ አትቁረጥ። እግዚአብሔር አምላክ አንድ ቀን ይባርክሻል። ሲታገላለሁ ብሎ እየታገለ ያለ ሶስተኛው ምን አደረገው? ባርከው። በቃ ባርክ ያለው ስለው ሲጀመር ድሮም ከብቶች አሉት አይደለም? ማት ከሀብት አለው እኮ። በበረከት ማደግ እጅግ አስፈላጊያችን ነው። የትግል ውጤት አንደኛው ምንድነው? መነካት። በምንነካበት ጊዜ አላስፈላጊ የሆኑ በስጋችን ውስጥ ድምጻቸውን የሚያሰሙ የኃጢአት መናፍስቶች ሁሉ ይመታሉ። የበሽታ መናፍስቶች ሁሉ ይወገዳሉ። ኢየሱስን መንካት ከቻላችሁ የብዙ ዘመናት የመከራ ምንጫችሁ ይቆማል። የብዙ ዘመናት የፈተና ምንጫችሁ ይቆማል። በዚህ ምሽት የሚቋረጥ ነገር አለ። እግዚአብሔር እየፈሰሰ ያለውን ደም ያቆማል። እየፈሰሰ ያለውን መከራ ያቆማል። እየፈሰሰ ያለውን ጨለማ ይመታዋል። ያዕቆብ በእግዚአብሔር ተነካ። አንዳንዶቻችሁ ነክታችሁት ነገሮቻችሁ ክፉ ነገሮቻችሁ ይቋረጣል። አንዳንዶቻችሁ ደግሞ ትነኩና የደማችሁ ምንጭ ይቋረጣል። ለማንኛውም ግን መልእክት አለኝ። እግዚአብሔር የሆነ ምንጭ ያቆማል። ነካውና ስግብግብነቱን ማታለሉን ምን አደረገው? ቆረጠ። የሆነ የሚያስቸግር መራራ ስላለብኝ ዛሬ ትነካለህ፣ ይቆማል። አልቆረጥ ያለ ነገር አለ፣ አልወገድልህ ያለ ነገር አለ። ትግል ይቀጥል። በዚህ ምሽት ይቋረጣል። በኢየሱስም ይቋረጣል። በኢየሱስም ይቋረጣል። በኢየሱስም ይቋረጣል። ተባረኩ። ሃሌሉያ። 1 ዓመት ይፈሳል፣ 2 ዓመት ይፈሳል፣ 8 ዓመት ይፈሳል፣ 9 ዓመት ይፈሳል፣ 10 ዓመት ይፈሳል፣ 11 ዓመት ይፈሳል። በ12ኛው ዓመት ግን መጥታ ዳሰሰችው፣ ነካችው። ኢሚዲየትሊ ምንጩ ቆመ፣ ደረገ። ቀና ብላችሁ ስሙ። ሳታስቡት ቅጽበታዊ በሆነ መንገድ የሚቆም ነገር አለ። አላሳልፍም ያለ ኦሎ ብሮዞኮኒያ አላሳልፍም ያለ፣ ግራ አስገባለሁ ያለ፣ አሸንፋለሁ ያለ፣ ከእንግዲህ ወዲህ ሰው አይሆንም ያለ ባልተጠበቀ ሁኔታ ውስጥ ይቋረጣል። እግዚአብሔር ይመታል። ተባረኩ። የስ ኤሳው ያዕቆብን የሚያውቁበት ስም አለ። አባትየውም ያዕቆብ የሚለው ስም ያውቀዋል። ላባ ራሱ የሚያውቀው በአሮጌ ስም ነው። እግዚአብሔር ግን ያን አሮጌውን ስም ከላዩ ላይ አስወገደው። ዛሬ የሚወገድልህ አሮጌ ነገር አለ። እግዚአብሔር የሚቀይረው ነገር አለ። ዛሬ ይቀየራል። ያዕቆብ ነኝ ስለው ከዚህ ቀን ጀምሮ አትባልም። ያዕቆብ ማታለል፣ ማጭበርበር፣ ስግብግብነት፣ ግራ መጋባት፣ ግራ መስጋባት ካንተ ጋር አይቀጥልም፣ ይቀይርልሃል አለው። በዚህ ምሽት መታወቂያሽ ይቀየራል። በደንብ ስማኝ። በመከራ አትታወቅም። ዛሬ ጀምሮ ስሜ ማን ይባላል አለው? እስራኤል።
እስራኤል ማለት ዘ ፕሪንስ ኦፍ ጋድ ማለት ነው። እና ቀየረውና እስራኤል ቀናበል እግዚአብሔር በሚጠራበት ስሙ ነው ያዕቆብ የተጠራው። እስራ እና ኤል ማለት እግዚአብሔር ማለት ነው። ሃሌሉያ። ከዚህ በኋላ በአዲሱ ስም ትጠራለህ። በዚህ ምሽት ሁሉ ነገር ይቀየራል። ሰንስ አደርጋለሁ። በእውነት የሆነ የሚቀየር ነገር አለ። የሚቀየር ነገር አለ። በግል ሕይወታችሁ ተቀይሯል። አስቸጋሪው ነገር ተቀይሯል። ተባረኩ። አብርሃም ነበረ፣ ሀ ጨመረለት፣ አብሪሃም ሆነ። ሶራ ነበረች፣ ሶን እግሯን ከታች አንስቶ እዚያም አምጥቶ አቆመና ሶን ሳ አደረገ። ሶራን ሳራ ነሽ አለ። አንቺ እናት ነሽ አላት። የኛውን አባት አደረገው። የልጅነትን መንፈስ ከአብርሃም ላይ መታ። ቅዱሳን አንድ ነገር እኒ ድህነት ዕጣ ፈንታችን አይደለም። ዛሬ አጣልሃለሁ ከመከራ ጋር ተቀብለህ ተስማምተህ ከምትኖረው መከራ ጋር በኢየሱስ ስም አጣልሃለሁ። ክብር አምጡ። እግዚአብሔር መባረክን ይባርካል። በነገራችን ላይ በረከት ስለሰራችሁ ብቻ እንዳይመስላችሁ። በረከታችሁ ትክክለኛው በረከት ፈጣሪ ሲባርኪ ነው። እዚህ ቦታ ላይ ያዕቆብ በራሱ ጥሮ ግሮ ያመጣው በረከት የለም እንዴ? ነበር እኮ። እግዚአብሔር ግን ከአፉ ምን አደረገው? እዛው ተባረክ ብሎ እዛው ምን አደረገው? ራሱ እግዚአብሔር ባረከው። እግዚአብሔር ያባረከው መልእክት አለኝ። አንድ ጊዜ የበለዓም አይደል የማን ልጅ በለዓምን ከግብጽ የወጣ አንድ ክፉ ሕዝብ አለ አለ። ይፈራዋለሁ አለ። አላወቅም ጠላት ይፈራል። እጅግ በጣም ፈርቻቸዋለሁ፣ ክፉ ሕዝብ ነው አለ። አንተ ለክፉዎች ክፉ ነህ። አንተ ለጠላቶች ጠላት ነህ። ክፉ ሕዝብ ነው። እንደዚህ አይነት ሕዝብ ፈርቼም አላውቅም። እባክህ ናልኝና ምን አድርጓቸው እርገምልኝ። ክፉ ሕዝብ ነው አለ። መጀመሪያው ምሽት ፈጣሪ አትሄዳለው፣ አሁንም ክብሬን ከፍ አደርጋለሁ ብሎ ስልክለት እንደገና በብር ተታለለና ወደ ማጋ ይመጣል፣ በላቂ ጋር ይመጣል። ኮረብታ ላይ አዘጋጅልኝ መስዋዕት ይደረግ ተባለ። መስዋዕት ተደረገ። ልራገማቸው አንድ ብሎ ሲጀምር ፈጣሪ እግዚአብሔር የርግማንን ቃል ከአፉ ይወርድና በረከትን በአፉ ላይ ጭራሽ ኦላዳዳጋይ በላቅ ይረገምልኛ ብሎ ሲጠባበቅ በላም ምን ጀመረ? አያለው አሁን ግን አይደለም አለ። ይመለከታለው በቅርብ ግን አይደለም። ከእስራኤል ኮከብ ይወጣል፣ የሞዓባውያንን ማይሰብ ይመታል። የሚመታ ነገር ከንታ ይወጣል። የሚመታ ነገር ከንቱ ይወጣል። ድብዳ ምትል ነገር ከንታ ይወለዳል። ድንበር የሌለው ዛቅ ከንታ ይወለዳል። ክብር 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 ተባረኩ። ልራገማቸው አንድ ሰው በረከት በአፉ እንደዚህ በሉ። ጠላት ልራገመኝ አይቻለውም በሉልኝ። ያልተናገረ ሰው ተናገሩ እስቲ። ድገምልኝ። የመጨረሻ ኮረብታውን ቀይርልኝ አለው። ኮረብታውን ቀየረለት። ወደዛ ጋር ሲሄድ ደግሞ ሲወስደው ብሎ ሲል ደግሞ ህዝቡ አለ ህዝቡ እንደ እንስት አንበሳ የተኛ ነው አለ። ብራዘር እንስት አንበሳ በጣም ይፈራል። እንደ እንስት ያለው ህዝቡ አይቻለውም አለ። ህዝቡ አይቻለም። ይሄን ህዝብ እግዚአብሔር ፈጽሞ
ባርኮታል። ሊራገማቸው አልችልም። በዚህ ምሽት የእርግማን መንፈስ ከላያቸው ላይ ተነሷል። ከዛም መንዘር የመጣብህ መርገም፣ አባት የተረገመ መርገም፣ እናት የተረገመች ተሰብሯል፣ ተሰብሯል። ተባረኩ። እግዚአብሔር ዛሬ እዚህ ቤት አንዳንዶቻችሁን ባልተለመደ የበረከት መንፈስ ያስነሳችኋል። ባልተለመደ የበረከት መንፈስ ይነሳላችሁ። ኦላባሃ ሰምተሽ ማታውቂው በዘር መንዘር እየሌለ የበረከት ጎርፍ ያገኘሃል። የበረከት ጎርፍ ያገኛችኋል። አትታንሱ ኢየሱስ። ተባረኩ፣ ተባረኩ። ረገምኳቸው ብሎ አፉ ሲገብ ይባርክ። ከብዙዎቻችሁ ላይ የእርግማን ሰንሰለት እያደገ ነው። ከብዙዎቻችሁ ላይ የእርግማን ሰንሰለት፣ የእርግማን ወፍጮ፣ የእርግማን ገመድ፣ የእርግማን ቀንበር ከላያችሁ ላይ እየተሰባበረ ነው። ከእንግዲህ ወዲህ አንተ የመፍትሄ ሰው ነህ። ከእንግዲህ ወዲህ ግራ አትጋባም። እግዚአብሔር ለብዙ ሰዎች የመፍትሄ ሰው ያደርግሃል። ክብር፣ 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 ክብር። ተባረኩ። ትነሳላችሁ በልዩነት። ስሙኝ፣ ትነሳላችሁ በልዩነት፣ ትነሳላችሁ በልዩነት። እጆቻችሁ የበረከት ይሆናል። አይኖቻችሁ በረከትን ያያል። እግሮቻችሁ ወደ በረከት ይሮጣል። አፋችሁ በረከትን ይባርካል። ታምናላችሁ? ይህን ቃል ለጌታ ክብር አምጡ ባካችሁ። ልጆቻችሁ በበረከት ይታወቃሉ። አባ አባ አባ። ብዙ ሰዎች በረከት ፍለጋ ወደዚህ ቤት ይመጣሉ። የምስራቃውያን ሁሉ ፊት ወደዚህ ቤት ይሆናል። የሰሜን ሁሉ ፊት ወደዚህ ቤት ይሆናል። የነጮችና የጥቁሮች ፊት ወደዚህ ቤት ይሆናል። እግዚአብሔር የበረከት ምክንያት ያደርጋችኋል። አጠገባችሁ ያለው ሰው ተነጋገሩ። አንተ የበረከት ምክንያት ነህ። የመጨረሻውና አራተኛው የመታገል ውጤት አራተኛው ዘፍጥረት 32 ከቁጥር 30 ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ስል የዛን ቦታ ስም ምን አለ? ጵኒኤል አለው። ሃሌሉያ አሜን። ለካስ በትግሉ መካከል አይኖቹ በሩለት። ትግል ጥሩ ነው። አይንሽን ምን ያደርጋል? ያበራል። የታገላችሁ የመጣችሁ ሰዎች ከዛሬ ጀምሮ አይኖቻችሁ በርቷል። በብሉይ ኪዳን ዘመን ኃጢአተኛው ሰው እግዚአብሔርን ካየ ይሞታል የሚል ነገር አለ። የሚያውቁት አንድ እውቀት አለ። ለዚህ ነው ማኑሄ ራሱ እግዚአብሔርን በእርሻ መካከል ሲያይ ምን ብሎ አለ? ማኑሄ ምስት አሁን ነው አለ፣ ሞትን እንሞታለን ማንን አይተናልና። ምክንያቱም ኃጢአት የሰራ ሰው በብሉይ ኪዳን አይሞትም እንዴ? ይሞታል። ለዚህ ነው በካህናት እግር ላይ ሰንሰለት ታስሮ ወደ ቅድስተ ቅዱሳን የሚገቡት። እዚያው ከሞታ ተጎትቶ ይወጣል። ምክንያቱም ክብሩ ታላቅ ነው። ለዚህ ነው ማኑሄም ሞትን እንሞታለን እንጠፋለን በቃ አይተናል አለው። እዚህ ጋር ደግሞ ያዕቆብስ እግዚአብሔርን ፊት ለፊት አየው፣ ሰውነቴ እግዚአብሔር መልካም ነው፣ እግዚአብሔር መልካም ነው። ፊት ለፊት ምን አድርጌያለሁ? ጵኒኤል ማለት እግዚአብሔርን ማየት ማለት ነው።
ወይንም በግዕዙ ራእያዬ እግዚአብሔር ማለት ነው። ኢየሱስ ጌታ ነው። እግዚአብሔር ማየት ማለት ሲጵኒኤል በሉልኝ። ሲጵኒኤል በሉ። ከእንግዲህ ወዲህ እግዚአብሔርን እያያችሁ መንቀሳቀስ ትጀምራላችሁ። ስትዘምሩ ይታያቸዋል። ስትሰብኩ ይታያቸዋል። ስትተነብዩስ ይታያቸዋል። እያያችሁ ትዘምራላችሁ። እየሸመማችሁ አትዘምሩም። ሸሙስ ገብተህ ፕሮፌሲ አታመጣም። እየሸመምክ አትሰብክም። ሃሌሉያ አሜን ሃሌሉያ። ፍልፍት ምን አድርጌያለሁ? አያው አይከም እንኳን ሰውነቴ ምን ሆነች? አልሞትኩም ድኛይ ቀረው። አራተኛው የትግል ውጤት ማንን ማየት ነው? እንጸልያለን።